የቪኒሺየስ ትራንስፈር የት ላይ ደረሰ የሚለውን ነገርና ፋብሪሲዮ ሮማኖ ስለዚህ ትራንስፈር ለምንድነው ምንም ነገር ያላወራው የሚለውን ነገር በዚህ ቪዲዮ ከቨር አደርግልሃለሁ። አካውንት እያስቸገረ ስለሆነ አካውንቱን በደም ኮፒ ሊንክ አድርግ፣ ይሄን ቪዲዮ በደም ኮፒ ሊንክ አድርግ። ፎሎ ያላረክ ደግሞ ፎሎ በማድረግ ተባበረን ማለት ለ1 ሚሊዮን እየተጠጋን ስለሆነ ቪኒሺየስ ጁኒየር እንዳነገርኳችሁ ዴቪድ ኦርንስቲን ባለፈው እኔ የዛሬ 2 ወር ያልኳችሁትን ባይዜ ምንም አልተቀየረም። ወሬ መወራት ተጀመረ እንጂ የዛሬ 2 ወር እኔ ያልኩትና አሁን ያለንበት ቦታ አንድ አይነት ነው። የዛሬ 2 ወር ምን አልኩኝ? አርሰናል ቪኒሺየስ ጁኒየርን ለማምጣት ሙሉ ለሙሉ አቅም አለው። ቪኒሺየስ ጁኒየር ኮንትራቱን ማያድስ ከሆነ አርሰናል ያመጣዋል አልኩኝ። የዛሬ 2 ወር ተቀለደብኝ። ከዛ በኋላ አርሰናል ዝግጁ እንደሆነና ደሞዙ ምናምን ለመክፈል ፈቃደኛ ነው። ሁሉም ነገር እኔ ባልኩት ነገር አለቀ ማለት ነው። አሁን የቀረው ምንድነው? ቪኒሺየስ ጁኒየር ሪያል ማድሪድ አያድስ ብቻ ማለት እና እኔ ከምሰማው መረጃዎች ደግሞ የሚያድስ አይመስለኝም። ምክንያቱም ሪያል ማድሪድ የሚጠይቀውን ነገር እንደማይሰጡት እየተናገሩ ነው ያሉት። ቴብል ላይ ያለውን ጠረጴዛ ላይ ያለውን ኮንትራት ጋሼ እሺ ታዛዥ ነኝ ብለህ ተፈርማለህ ወይ ደግሞ እንሸጣለን ነው እያሉ ያሉት። ይሄ ደግሞ አይሆንም ብዬ ገምታለሁ። ቪኒሺየስ ጁኒየር በጣም ጥጋበኛ ስለሆነ ጥጋቡ ደግሞ ለኛውን በዚህ ሰዓት ጠቀመን ማለት ተረዳኝ አይደለ? እዚች ጋር አንዴ እጅህን አሳይተህ ድርድር ላይ አንዴ እጅህን አሳይተህ ሌላኛው ሰው ያልሰማህም ካለ ማለት ወይ ተንበርክከህ ተሸንፈ እሺ ማለት ነው ወይ ደግሞ ዎካዌይ ማድረግ ነው ያለብህ። አርሰናልም ደግሞ ይሄንን ዋካዌይ እንደሚያደርግ ስለተማመነ በደንብ አድርጎ የሚያዋጣ ለማድሪድ መጫወት ምናምን ከሚለው ነገር ማይተናነስ በገንዘብ እንዲካስ አድርጎ ነው ዲል ያቀረበለት። ስለዛ ሰኞ ድርድር ይኖራል ተብሏል። ድርድሩ ወሬ ተቋርጧል። ቪኒሺየስ ጁኒየር ወደ ትሬኒንግ ካምፕ አልመጣም። ሰኞ ወይ ማክሰኞ የቪኒሺየስ ጁኒየርን ግልጽ አቋም ስለምንሰማ እስከ ሐሙስ ድረስ የዚህ ትራንስፈር ጉዳይ ያበቃለታል ባይ ነኝ። ፋብሪሲዮ ሮማኖ ለምን አላወራም? ሁለት ምክንያት ነው ሊኖር የሚችለው። አንደኛው ምክንያት የማድሪድ ተከፋይ ስለሆነ የያን ዲዮማንዴን ትራንስፈር ካየህ ራሱ ላይፕዚግ ያልሸጠውን ተጫዋች ሂር ዊጎ አንደኛ ለመሆን ብሎ ሂር ዊጎ ብሎ ፖስተ የዛሬ ሳምንት እኔ ራሱ ተናግራለሁ። ያን ዲዮማንዴ ማድሪድ ገባ አልገባም? ሂር ዊጎ ማለት ምን ማለት ነው? አለቀ ማለት መሰለኝ። ገባ አይደለ? ግን ሳያልቅ እንደሚያልቅ እርግጠኛ ነኝ። አሁንም ራሱን ለመከላከል የሚጠቀመው አርጉመንት ነው። እንደሚያልቅ የተረጋገጠ ነገር ነው ብሎ ሂር ዊጎ ካለ በኋላ ያን ዲዮማንዴ እንደዚህ ያደረገ 15 ጊዜ ፖስት አድርጓል። ስለ ያን ዲዮማንዴ ስላለቀለት ጉዳይ ለምን አባቱ ነው የሚያወራው? ምክንያቱም ማድሪድን የሚጠቅም ነገር ፋብሪሲዮ ሮማኖን ይጠቅመዋል። እና ይሄን ትራንስፈር ጸጥ ብሎ ባለቀ ሰዓት መጀመሪያ መረጃ እሱ እንደገባለት ማድሪድ ሲለቀው ለቆታል። የእሱን ናሬቲቭ እንዲለቅለት ሂር ዊ ጎን ከፋብሪሲዮ ሮማኖ የሚጠብቀው ማለት ነው። ይሄ ሁላ ነገር ጸጥ ብሎ ማለት። ሁለተኛው ምክንያት ደግሞ ማን ነው? ጸጥ ካለ የሆነ የሚያውቀው ነገር አለ ማለት ነው። እኛ ማናውቀው እሱ የሚያውቀው ነገር አለ ማለት ነው። ይሄ ደግሞ ጥሩ ዜና ነው ብዬ አልገምትም። ይሄን አያርገው ገባ አይደለ? ሌላው እንዳለ ዘግቦ ፋብሪሲዮ ዝም ብሎ ባለቀ ሰዓት ቪኒሺየስ ጁኒየር ማድሪድ ቤት አደሰ የሚባል ዜና ከሰማሁኝ እሱ ልክ ነበር ማለት ነው። ገባ አይደለ? ግን ይሄ እንዳይሆን ደግሞ ትንሽ ኮንፊደንስ የሚሰጠኝ ምንድነው? ማድሪድ ለማንም ተጫዋች እጅ ሰጥቶ አያውቅም። ለቪኒሺየስ ጁኒየር ደግሞ እጅ ይሰጣል ብዬ አልገምትም። ስለዚህ ቪኒሺየስ ጁኒየር ለማስፈረም እርግጠኛ ነኝ ማድሪድ የሚፈልገውን መስጠት ይኖርበታል። ይሄንን ማድሪድ ደግሞ ካላደረገ ልጁ እኛ ጋር ገባ ማለት ማድሪድ እባክህን ይሄን ጥጋበኛ ተጫዋችማ አታስቆየው። ያቴም ባርሰናል አለክሳለሁ ብዬ አላውቅም። የምድሬን ነው የምላችሁ ማለት አርሰናል ደጋፊዎች ምንም ነገር ይገባል። ምንም ነገር ማለት ነው። ከልቤ ነው የምወዳችሁ ማከብራችሁ። በቃ እንችላለን። ቪዲዮ ከዚህ በላይ በጣም ነው የምወዳችሁ ማከብራችሁ። እንችላለን ግን እንችላለን ጀሙ በጣም ነው ናናውን ወጣ አውራኝ እያንዳንዱ የአርሰናል ደጋፊ ቪኒን አታስፈረሙም ብሎ ለናቀ ወያላ የሻሼ ቋጣሪ ሼር አርግለት። የሻሼ ብቻ አይደለሽም የቀረ የለም። እቺን ቀን ነበር የምጠብቀው ጋይ። ሰበር ዜና አርሰናል በግል ጥቅማ ጥቅም ከቪኒ ጁኒየር ጋር ተስማምቷል። ናናውጣው ገብተህ አውጣው። አሁን እናቴ ትሙት ገብተህ አውጣው። ጋይስ ምንድነው እያየው ያለው? ቪኒሺየስ ጁኒየርን አርሰናል ይፈልገዋል። ገብቷችኋል? ምንም አይነት ክለቦቹ ያወሩበት ነገር የለም፣ ግን አርሰናል ኤክስፕሎር እያደረገ ነው። ገና ቪኒሺየስ ጁኒየርን
ገብቷችኋል አይደለም? ኢንተረስት አለን ቪኒሲየስ ጁኒየር ላይ። ማን ምን አይነት ሰው ነው እያመጣን ያለ ነው? እኔ እርግጠኛ ነበርኩኝ ይሄ ሰውዬ ሰርጀሪ ሲሰራ ሪያል ማድሪዶች እንደረሱት እርግጠኛ። ሲያዩት ዲዲ መሰላቸው። አረ ክስ ታመጣብናለህ ሂድ ብለው ነው። እርግጠኛ ነኝ፣ እርግጠኛ ነኝ የምነግራችሁ። ገብቷችኋል? ይሄንን ሰውዬ የምናመጣው ከሆነ የክለባችን የምንጊዜም ውዱ ተጫዋች ይሆናል። ምንም ጥያቄ የለውም። ምክንያቱም የምናወጣው ገንዘብ ከ150 ሚሊዮን በላይ ነው። ምንም ጥያቄ የለውም። ምክንያቱም ወርልድ ክላስ ፕሌየር ነው። 2 ቻምፒየንስ ሊግ አለው። 2 የቻምፒየንስ ሊግ ፋይናል ላይ ጎል አለው። እኛ ደግሞ አሁን ኤም አድርገን ምንመጣው ምንድነው? ምን ብያችሁ ነበር? ለአርሰናል ገንዘብ ተመድቦለታል። ፒውር ዊንገር ነው የምንፈልገው። ፒውር ሌፍት ዊንገር። ፒውር ሌፍት ዊንገር ማለት ይሄ ነው። በዚህ ሰዓት ላይ ዓለም ላይ እኔ ሁሌ እናገራለሁ አይደል? ቪኒሲየስ ጁኒየርን የሚበልጠው ሌፍት ዊንግ የለም። ምንም ጥያቄ የለውም። ገብቷችኋል? ሌፍት ዊንግ ላይ ስራ የምትለውን ስራ በሙሉ ይሰራል። ይሄ ትንሽ ሊያስቸግረን የሚችለው ምንድነው? ከኳስ ውጭ አይንቀሳቀስም ምናምን ነው። አርቴታ ሃራምቦል ነው የሚጫወተው። ማን ቀጥቅጦ እንዴት እንደምትከላከል ምናምን ይነግርሃል። ገብቷል አይደለም? ቪኒሲየስ ጁኒየር አርሰናል ከመጣ ጋይስ አለቀላችሁ፣ ሁላችሁም አለቀላችሁ፣ ህይወታችሁ ይበላሻል።